እስራኤል በቴህራን በሚገኙ በደርዘን በሚቆጠሩ የኢራን ይዞታዎች ላይ ጥቃት መፈጸሟን ገልጻለች። የመርከብ ትራንስፖርት ውጥረቱ እየተባባሰ በመምጣቱ የነዳጅ ዋጋ በከፍተኛ ደረጃ እየጨመረ መምጣቱ ተገልጿል። የአሜሪካ ማዕከላዊ የደህንነት መስሪያ ቤት CIA ስለ ጦርነቱ አዲስ መረጃን አውጥቷል። ሰላም ጤና ይስጥልኝ ውድ የሚዲያው ተከታታዮች፣ ይህ አዲስ ኒውስ ነው። ከላይ በገለጽኳቸውና በሌሎች አርዕስቶች ዙሪያ ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። እናንተም አዲስ ሚዲያን ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉ። ሐሳባችሁን ደግሞ በአስተያየት መስጫ ሳጥኑ እንድታስቀምጡልኝ እያሳሰብኳችሁ ወደ ዝርዝር ዘገባው አለፍኩ። የእስራኤል መከላከያ ሰራዊት IDF ረቡዕ ዕለት በቴህራንና በምዕራብ ኢራን በሚገኙ በደርዘን የሚቆጠሩ የመንግስት መሠረተ ልማቶች ላይ ጥቃት መፈጸሙን ገልጿል። በተጨማሪም ዶናልድ ትራምፕ ጦርነቱን አሁኑኑ መጨረስ እንደማይፈልጉ በተናገሩበት ወቅት ሰራዊቱ ሌሊቱን በዋና ከተማዋ የሚገኙ የመንግስት ኢላማዎች ላይ ሰፊ የአየር ድብደባ ማካሄዱን አስታውቋል። በቴህራን በተካሄደው ጥቃት ወቅት ተዋጊ ጀቶች በኢራን ዋና ከተማ በሚገኘው የእስላሚክ አብዮታዊ ዘብ ጦር IRGC ዋና መስሪያ ቤት ውስጥ የሚንቀሳቀሱ የኢራን ወታደሮችን ለይተው ካወቁ ከጥቂት ደቂቃዎች በኋላ በፈጸሙት ጥቃት እንዳስወገዷቸው ሰራዊቱ ገልጾ የጥቃቱን ምስል ይፋ አድርጓል። እንደ እስራኤል መከላከያ ሰራዊት ገለጻ በቴህራን የተፈጸሙ ሌሎች ጥቃቶች የIRGC የአየር ኃይል ዋና መስሪያ ቤቶችን እና የትዕዛዝ ማዕከላትን፣ በኢማም ሁሴን ዩኒቨርሲቲ የሚገኙ የIRGC ወታደሮች አካዳሚ ግቢ፣ የባለስቲክ ሚሳኤል ማምረቻና ማከማቻ ቦታዎችን እንዲሁም የአየር መከላከያ ሚሳኤሎችን ኢላማ አድርገዋል። በተጨማሪም ሰራዊቱ የኢራን የውስጥ ደህንነት ኃይሎችና የባሲጅ ሚሊሻ ዋና መስሪያ ቤቶችንና ወታደራዊ ካምፖችን እንዲሁም የኢራን የስለላ ሚኒስቴር ዋና መስሪያ ቤትን መምታቱን አስታውቋል። እንደ ሰራዊቱ ገለጻ ጥቃቱ በኢራን የሽብር አገዛዝ ዋና አካላትና መሰረቶች ላይ የሚሰነዘረውን ምት ይበልጥ ለማጠናከር ያለመ አዲስ የጦርነቱ ምዕራፍ አካል ነው። የኢራን ከፊል መንግስታዊ ዜና ወኪል እንደዘገበው ከሆነ የእስራኤል ድሮኖች በደቡብና በሰሜን ቴህራን በሚገኙ የፍተሻ ጣቢያዎች ላይ የነበሩ በርካታ የደህንነትና የባሲጅ ኃይል አባላትን ገድለዋል። በከተማዋ ሰሜናዊ ክፍል የሚገኝ የAFP ጋዜጠኛ በዝቅተኛ ከፍታ ላይ የሚበሩ ድሮኖችን ድምፅ መስማቱን ገልጿል። አሜሪካና እስራኤል የኢራንን ሃይማኖታዊ አገዛዝ ለመጣል እንዲሁም የኒውክሌርና የባላስቲክ ሚሳይል ፕሮግራሞቿን ለማቋረጥ ፌብሩዋሪ 28 ጥቃት ከጀመሩ ወዲህ የኢራን መገናኛ ብዙሃን በዋና ከተማዋ ላይ የድሮን ጥቃት መፈጸሙን ሲዘግቡ ይህ የመጀመሪያው ነው። ኢራን ለጥቃቶቹ ምላሽ የሰጠችው በቀጠናው በሚገኙ ቦታዎች ላይ በሚሳኤልና በድሮን ጥቃት በመሰንዘር እንዲሁም የዓለም አምስተኛው የነዳጅ ምርት በሚያልፍበት በሆርሙዝ የባህር ሰርጥ ላይ የመርከብ ትራፊክን በማስተጓጎል ነው። ብሉምበርግ ስማቸውን ያልገለጻቸው ምንጮችን ጠቅሶ እንደዘገበው ከሆነ ኢራን የተኩስ አቁም ስምምነት ላይ ለመድረስ የምትስማማው አሜሪካና እስራኤል ወደፊት በድጋሚ ጥቃት እንደማይፈጽሙ አሜሪካ ዋስትና ከሰጠች ብቻ እንደሆነ ለአሸማጋዮች ገልጸዋል። እስራኤል ቀደም ሲል በሰኔ ወር ላይ ለ12 ቀናት በቆየው ጦርነት የኢራንን የኒውክሌር ጣቢያዎች የሚሳኤል ምርትና ወታደራዊ አመራር ኢላማ ያደረገች ሲሆን በወቅቱ አሜሪካም ቁልፍ የሆኑ የኢራን የኒውክሌር ተቋማትን መታ ነበር። በኬንታኪ በተካሄደው ሰልፍ ላይ ትራምፕ እነዚያ ጥቃቶች የኢራንን የኒውክሌር አቅም አጥፍተውት ነበር፣ ነገር ግን እንደገና ጀምረዋል ብለዋል። ለዚህ ነው ስራውን መጨረስ ያለብን፣ በየ2 ዓመቱ መመለስ አንፈልግም ሲሉም ስለ አሁኑ ጦርነት ተናግረዋል። ትራምፕ አክለውም አሜሪካ ቀድሞውኑ ኢራንን ሙሉ በሙሉ አንኮታኩታታለች፣ ነገር ግን ስራውን ለመጨረስ ውጊያውን ትቀጥላለች ብለዋል። በመጀመሪያው 1 ሰዓት ውስጥ ነበር የጦርነቱ ዋና ጉዳይ ያለቀው፣ ነገር ግን በቶሎ መልቀቅ አንፈልግም። ቀድሞ ድል አድርገናል ማለት ሁልጊዜ ደስ አይልም፣ ግን አሸንፈናል ብለዋል። ፕሬዝዳንት ትራምፕ ይህን ቢሉም በሌላ ዘገባ ደግሞ በርካታ የአሜሪካ የስለላ ሪፖርቶች የኢራን አገዛዝ የመውደቅ አደጋ እንደሌለበት አመላክተዋል። ሮይተርስ እንደዘገበው ከሆነ ተከታታይ ትንታኔዎች እንደሚያሳዩት የእስልምና ሪፐብሊክ አገዛዝ በኢራን ሕዝብ ላይ ያለውን ቁጥጥር እንደጠበቀ ነው። የኢየሩሳሌም ባለስልጣናትም ጦርነቱ አገዛዙን ላይጥለው እንደሚችል አምነዋል። ጉዳዩን ከሚያውቁ 3 ምንጮች የተገኘው የአሜሪካ የስለላ መረጃ እንደሚያመላክተው
ለ2 ሳምንታት ያህል በአሜሪካና በእስራኤል የማያቋርጥ የቦምብ ጥቃት ቢሰነዘርባቸውም የኢራን አመራር አሁንም ሳይበገር ባለበት የቀጠለ ሲሆን በቅርብ ጊዜ ውስጥም የመውደቅ አደጋ እንደሌለበት ተገልጿል ሲል ሮይተርስ ዘግቧል። ስለ አሜሪካ የስለላ ግኝቶች ለመወያየት ስማቸው እንዳይጠቀስ የፈለጉት አንደኛው ምንጭ እንደተናገሩት በርካታ የስለላ ሪፖርቶች አገዛዙ ለአደጋ እንዳልተጋለጠና በኢራን ሕዝብ ላይ ያለውን ቁጥጥር እንደቀጠለ የሚገልጽ ወጥ የሆነ ትንታኔ ያቀርበዋል። የመጨረሻው ሪፖርት የተጠናቀቀው ባለፉት ጥቂት ቀናት ውስጥ እንደሆነ ምንጩ ገልጿል። የነዳጅ ዋጋ መናር የፖለቲካ ጫና እየፈጠረ ባለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ2003 ወዲህ የተካሄደውን ትልቁን የአሜሪካ ወታደራዊ ዘመቻ በቅርቡ እንደሚያጠናቅቁ ጠቁመዋል። ነገር ግን የኢራን መሪዎች በስልጣናቸው ላይ እንደጸኑ ከቀጠሉ ለጦርነቱ ተቀባይነት ያለው ፍጻሜ ማግኘት አስቸጋሪ ሊሆን ይችላል። የስለላ ሪፖርቱ እንደሚያሳየው የአሜሪካና የእስራኤል ጥቃት በተጀመረ የመጀመሪያው ቀን የካቲት 28 የበላይ መሪው አያቶላህ አሊ ካሚኒ ቢገደሉም የኢራን የሃይማኖት መሪዎች ስብስብ አሁንም ጠንካራ አንድነት አለው። የእስራኤል ከፍተኛ ባለስልጣናት ለሮይተርስ እንደተናገሩት እስራኤላውያን ባለስልጣናትም በዝግ ውይይቶች ወቅት ጦርነቱ የሃይማኖታዊ መንግስቱን ውድቀት እንደማያስከትል እርግጠኝነት እንደሌለ አምነዋል። ምንጮች በምድር ላይ ያለው ሁኔታ ተለዋዋጭ መሆኑን እና በኢራን ውስጥ ያለው ሁኔታ ሊቀየር እንደሚችል አሳስበዋል። አሜሪካና እስራኤል ጦርነቱን ከጀመሩ ወዲህ የኢራን የአየር መከላከያዎችን፣ የኒውክሌር ጣቢያዎችንና ከፍተኛ አመራሮችን ጨምሮ የተለያዩ ኢላማዎችን መትተዋል። የትራምፕ አስተዳደር ለጦርነቱ የተለያየ ምክንያት ሲሰጥ ቆይቷል። ትራምፕ የአሜሪካን ዘመቻ መጀመሩን ሲያበስሩ ኢራናውያን መንግስታቸውን ተረከቡ ሲሉ ይጠይቁም፣ ከፍተኛ ረዳቶቻቸው ግን የዘመቻው ዓላማ የኢራን አመራሮችን ከስልጣን ለማውረድ መሆኑን አስተባብለዋል። ከካሚኒ በተጨማሪ ጥቃቶቹ በደርዘን የሚቆጠሩ ከፍተኛ ባለስልጣናትንና የኢስላሚክ አብዮት ዘብ ጦር IRGC ከፍተኛ አዛዦችን ገድለዋል። ይሁን እንጂ የአሜሪካ የስለላ ሪፖርት እንደሚያመለክቱት IRGC እና ከካሚኒ ሞት በኋላ ስልጣኑን የተረከቡት ጊዜያዊ መሪዎች አገሪቱን የመቆጣጠር አቅማቸው እንዳለ ነው። የከፍተኛ የሺዓ ሃይማኖት አባቶች ስብስብ የሆነው የሊቃውንት ጉባኤ ዘ አሴምብሊ ኦፍ ኤክስፐርትስ በዚህ ሳምንት መጀመሪያ ላይ የካሚኒ ልጅ ሙጅታባ አዲሱ የሀገሪቱ የበላይ መሪ መሆኑን አውጇል። የመርከብ ትራንስፖርት ውጥረቱ እየተባባሰ በመምጣቱ የነዳጅ ዋጋ ከ$100 በላይ ናረ። እንደ ብሉምበርግ ዘገባ በትናንትናው ዕለት በሆርሙዝ የባህር ሰርጥ ላይ በታይላንድ ሰንደቅ ዓላማ የምትጓዝ መርከብ በኢራን ሚሳኤሎች ከተመታች በኋላ የታይላንድ የውጭ ጉዳይ ሚኒስቴር በባንኮክ የሚገኘውን የኢራን አምባሳደር ለውይይት ጠርቷል። የሚኒስቴሩ ቃል አቀባይ ፓኒዶም ታችምሰዋት ሐሙስ ዕለት በሰጡት መግለጫ ውይይቱ አሁንም በመካሄድ ላይ መሆኑን ገልጸዋል። ይህ በእንዲህ እንዳለ በኦማን የሚገኙ የታይላንድ ዲፕሎማቶች ጉዳት በደረሰባት መርከብ ውስጥ የቀሩ 3 የሰራተኛ አባላትን ለማዳን ከአካባቢው ባለስልጣናት ጋር እየሰሩ ይገኛሉ። ሌሎች 20 ሰራተኞችንም በትናንትናው ዕለት መታደጋቸው ይታወሳል። ክቡራትና ክቡራን የሚዲያችን ተከታታዮች እስካሁን ድረስ ተከታተሉን ስለቆያችሁ እናመሰግናለን። በቀጣይ ዘገባዎች እስከምንገናኝ መልካም ቆይታ።